አሁን ደግሞ አዲስ ነገር መጥቷል። የትራምፕ አድሚኒስትሬሽን የአሳይለም ኮኦፐሬቲቭ አግሪመንት ተመለከተ አዲሱ የትራምፕ አድሚኒስትሬሽን አዲስ ያደረገው ነገር አለ። እሱን አንዳንድ ነገር ለማለት ነው። አላን ጉደታ ባላለው ከአላን ጉደታ የጠበቃ ቢሮ ነው። ምንድነው ይሄ አግሪመንት? ACA ይባላል። የተፈረመው በጁላይ 2025 ነው። few months ago አሁን ህግ ሆኖ የጸደቀው አሁን በቅርብ ነው፣ ሴፕቴምበር 2025 ላይ ነው። ይሄ አግሪመንት ስለምንድን ነው የሚያወራው የተባለ እንደሆነ ማንኛውም አሳይለም አፕሊካንት እያሉ ያሉት እንደውም ከ2019 በኋላ አሜሪካን ሀገር መጥተው አሳይለም አፕላይ ያደረጉ ሰዎችን በሙሉ በዚህ አግሪመንት መሰረት ሶስተኛ አገር አሁን ኢን አወር ኬዝ ኡጋንዳ ነው። ኡጋንዳና ሆንዱራስ። እኔ አሁን ባለፉት 2-3-4 ቀናት ፍርድ ቤት ነበርኩኝ። በተደጋጋሚ እየተነሳ ያለ ነገር ነው። ይሄን አፕሊኬሽናቸውን የምናየው ኡጋንዳ ነው እንጂ እዚህ ሊታይ አይቻልም ነው። ተዘጋጅተናል፣ ዶክመንት አቅርበናል፣ ለመከራከር ሬዲ ነበርን። ግን አት ዘ ላስት ሚኒት መንግስት ምን እያለ ነው? እነዚህ ሰዎች አሳይለም አፕሊኬሽናቸው እዚህ ሳይሆን ዩጋንዳ መታየት አለበት ነው። ይሄ አግሪመንት አሜሪካን መንግስትና በኡጋንዳ መንግስት የተፈረመ ስምምነት ነው። ቤዚካሊ ስምምነቱ ምንድነው? ማንኛውም አሳይለም አፕሊካንት አሜሪካን ሀገር መጥቶ ጥገኝነት ከመጠየቅ ይልቅ ኡጋንዳ ሄዶ ጥገኝነት ይጠይቅ ነው። በጣም ብዙ ሰዎችን ነው አፌክት የሚያደርገው። ይሄ ደግሞ አፕሊካብል የሚሆነው 2019 እና ከዛ በኋላ አፕላይ ያደረጉትን ነው። እስካሁን ድረስ እንደምናውቀው ከሆነ ግራንትድ የሆኑ ወይም ደግሞ ጉዳያቸው በፍርድ ቤት ታይቶ ሪሊፍ ያገኙ ወይም ደግሞ some sort of approval ያገኙ ሰዎችን አይመለከትም። ግን እስካሁን ድረስ ከ2019 ጀምሮ መጥተው ፔንዲንግ የሆነ ፕሮሰስ ላይ ያለ ፍርድ ቤት ጉዳያቸው ፍርድ ቤት የሆነ ብዙ አፕሊካንትስ አሉ። እነሱን በሙሉ አፌክት ያደርጋል። ምን መደረግ አለበት ነው የሚቀጥለው ስቴፕ። እስካሁን ድረስ እንግዲህ አዲስ ነው ያመጡት። ይሄንን ኢንፎርስ ማድረግ አሁን ነው በዚች በ3-4 ቀን ነው። እኔ እንኳን የደረሰኝ ለ4-5 ክላይንቶች ፍርድ ቤት ከሄድኩኝ በኋላ በሁለቱ በሆንዱራስ በኩል ነው የመጡት። ስለዚህ ሆንዱራስ ሄደው ጥገኝነት ይጠይቁ ነው። 3-4ቱ ደግሞ ምንድነው አፕሊኬሽናቸውን ከማየታችን በፊት ኡጋንዳ ሄደው ሁኔታውን ይከተሉ ነው፣ ወይም ደግሞ አፕሊኬሽን ፕሮሰሳቸውን እዛ ያካሂዱ ነው። ለአሁኑ ምንም ነገር እንግዲህ ጊዜ ስለምንፈልግ መከራከሪያ ነጥባችንን በደንብ አጠናክረን እንድንመጣ ፍርድ ቤቱን ጠይቀናል። እርግጠኛ ነኝ ከባድም አይመስለኝም እውነት ለመናገር። አሁን ኡጋንዳ ሄዶ አንድ ኢትዮጵያዊ አሜሪካን መጥቶ ጥገኝነት ከጠየቀ በኋላ ኡጋንዳ ሄደህ ጥገኝነትን ጠይቅ ሲባል እዛ ጥገኝነቱን ለማመልከት የሚያዳግቱ በጣም ብዙ ነገሮች አሉ ብዬ ነው የምገምተው። ያንን ቪገርስ የሆነ ዲፌንስ ለማዘጋጀት ተዘጋጅተናል። ሁኔታው ግን በጣም ያሳዝናል። ብዙ መደናገጥ አያስፈልግም። ግን አትሊስት ኢንፎርምድ ከሆናችሁ ከአሁን በኋላ ወደ ፍርድ ቤት የምትቀርቡ ሰዎች ይሄ ነገር ሊገጥማችሁ ይችላል። ክርክሩ አይካሄድም። በተዘጋጃችሁበት ዶክመንት በተዘጋጃችሁበት አገራችሁ ላይ የደረሰውን ችግር ፍርድ ቤት ለማስረዳት ከሄዳችሁ በኋላ ይሄ ነገር መሰራት የለበትም። ፍርድ ቤቱ መስማት የለበትም። ዳኞቹ በእናንተ አፕሊኬሽን ላይ ዲሳይድ ማድረግ የለባችሁም። ምክንያቱም ይሄ አፕሊኬሽን እዚህ ሀገር ሳይሆን በሰርድ ካንትሪ ወይም ደግሞ ኡጋንዳ ወይም ደግሞ ሆንዱራስ ኤልሳልቫዶርን የሚጨምራል መሰለኝ እዛ ሄደው አፕላይ ማድረግ አለባቸው እያሉ ነው። እንግዲህ ነገሮች ጠንከር እያሉ ይመስላል። ግን መደናገጥ አያስፈልግም። ካሁን በኋላ እኛም ባለሙያዎችም ሆነን እናንተም ተባብረን አንዳንድ ነገሮችን ለማዘጋጀት እንሞክራለን ብለን እናስባለን። ጥያቄዎች ካላችሁ ጠበቆቻችሁን ለማማከር ሞክሩ። አላን ጉደታ እባላለሁ። ከአላን ጉደታ የጠበቃ ቢሮ ነው።